በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ከእግዚአብሔር ይመስገን ሁሉ ሰላም። ውድ ቤተሰቦቼ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። ዛሬ ደግሞ ብዙ ሰዎች የሚጠይቁትን ጥያቄ እንመለከታለን። እግዚአብሔር ለምን ይዘገያል? ጸሎቴንስ ለምን አይመልስልኝም? ብዙ ጸለይኩ ግን ምንም የተቀየረ ነገር የለም ብለው አስበው ያውቃሉ? አንዳንድ ጊዜ በሕይወታችን ብዙ እንጸለያለን፣ እንማልዳለን። ነገር ግን መልሱ የዘገየ እግዚአብሔር ዝም ያለ ይመስለናል። ነገር ግን ፍጹም ልናውቀው የሚገባ እውነት አለ። ይህ ዝምታ እግዚአብሔር እንደረሳን አያሳይም። እግዚአብሔር ጊዜን እንደኛ አያይም። እኛ ሰዎች ሁሉን ነገር በሰዓትና በቀን እንለካለን። እኛ ዛሬ የፈለግነውን ዛሬውኑ እንፈልጋለን። ነገር ግን እግዚአብሔር ከጊዜ በላይ ነው። እሱ ያለፈውን ያለውንና የሚመጣውን ሁሉ ያውቃል። እኛ አንድ በር ሲዘጋብን ተስፋ እንቆርጣለን። እሱ ግን የተሻለ በር እያዘጋጀ ሊሆን ይችላል። መጠበቅ የዝግጅት ጊዜ ነው። ብዙ ጊዜ እኛ በረከቱን እንጠይቃለን፣ እግዚአብሔር ግን በመጀመሪያ ሰውየውን ያዘጋጃል። ዛሬ ከፍ ብሎ ከማደጉ በፊት ስሩ ወደ ታች ይጠነክራል። ስሩ ካልጠነከረ ትልቅ ንፋስ መቋቋም አይችልም። እንዲሁ እግዚአብሔር ከትልቅ በረከት በፊት ትዕግስትን፣ ትህትና፣ ጥበብንና ጽናትን ያስተምረናል። የዮሴፍ ታሪክ። ዮሴፍ ህልም አየ፣ ነገር ግን ህልሙ ወዲያውኑ አልተፈጸመም። በወንድሞቹ ተሸጠ፣ በግፍ ታሰረ፣ ተረሳ። ሰው ቢያየው እግዚአብሔር ተወው ሊል ይችላል። ነገር ግን በእያንዳንዱ ደረጃ እግዚአብሔር ከእርሱ ጋር ነበር። በመጨረሻም ዮሴፍ በብዙ ሰዎች ሕይወት ለማዳን ተጠቀመ። እንግዲህ የዮሴፍ መዘግየት የእግዚአብሔር መተው አልነበረም፣ የዝግጅት ጊዜ ነበር። የአብርሃም ትዕግስት። እግዚአብሔር ለአብርሃም ታላቅ ተስፋ ሰጠው። ነገር ግን ተስፋው እስኪፈጸም ብዙ ዓመታት አለፉ። በዛን ጊዜ ተስፋ ለመቁረጥ ቀላል ነበር። ነገር ግን እግዚአብሔር የገባውን ቃል አልረሳም። ይህ ለኛ የሚያስተምረው የእግዚአብሔር ተስፋ ጊዜ ሊወስድ ቢችልም እንደማይረሳን ነው። አንዳንድ ጊዜ እግዚአብሔር ከአደጋ ይጠብቀናል። የምንፈልገውን ነገር ሁልጊዜ ለኛ የሚበጀውን ላይሆን ይችላል። አንዳንድ የተዘጉ በሮች በኋላ እንደምንረዳው ከችግር የጠበቁን ሊሆኑ ይችላሉ። በዛን ጊዜ አንረዳም። ከዓመታት በኋላ ግን ጌታ ሆይ አመሰግንሃለሁ እንላለን። በመጠበቅ ጊዜ ምን ማድረግ አለብን? ጸሎትን አንተው፣ የእግዚአብሔርን ቃል እናንብብ፣ ተስፋ እንቁረጥ፣ በታማኝነት እንኑር፣ ለተቸገሩ ሰዎች መልካም እናድርግ። እነዚህ ነገሮች መልሱ እስኪመጣ ድረስ ልባችንን ያጠነክራሉ። የመጠበቅ ፍሬ። በትዕግስት የተጠበቀ በረከት ብዙ ጊዜ የበለጠ ዋጋ ይኖረዋል። በመጠበቅ ውስጥ የምናገኘው እግዚአብሔርን የማወቅ ልምድ ነው። አንዳንድ ጊዜ ከምንጠይቀው ስጦታ ይልቅ እርሱን በቅርብ ማወቅ ይበልጣል። መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 31 ላይ እንዲህ ይላል፣ እግዚአብሔርን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ዛሬ እየጠበቀህ ከሆነ ተስፋ አትቁረጥ። የምታየው ዝምታ የእግዚአብሔርን አለመስራት አይደለም። ምናልባት ሕይወትን እያዘጋጀ
መንገድህን እያስተካከለ ወይም ከማታየው ነገር እየጠበቀህ ሊሆን ይችላል። እግዚአብሔር ጊዜውን ሲያደርስ የሚያደርገውን ነገር ከጠየቅነው በላይ ሊሆን ይችላል። ስለዚህ በእምነት ቀጥል፣ በጸሎት ጽና፣ በተስፋ ኑር። የእግዚአብሔር ጊዜ ሲደርስ የተዘረጋው በር ይከፈታል፣ የተሰጠው ተስፋም ይፈጸማል። እግዚአብሔር ሁላችንንም በትዕግስት ያጽናን፣ በእምነት ያበርታን፣ በተገቢው ጊዜ መልሱን እንድናይ ጸጋውን ይስጠን። አሚን። ውድ ቤተሰቦቼ ቪዲዮውን ከወደዳችሁት ለሌሎች እንዲደርስ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።